ሁልጊዜ የሚደክሙት ሆዶ የሚወጠር ወይም ደግሞ ትኩረት ለማድረግ የሚቸገሩ አንዳንዴም ያለ ምክንያት የሚጨነቁ ከሆነ ይህ ሁሉ አጋጣሚ ነው ብለው ያስባሉ? ችግሩ ያለው በሆድ ዕቃው ውስጥ ነው እና የሚያስደንቀው ነገር ደግሞ ብዙ ሰዎች በየቀኑ የተለመዱ የሚመስሉ ነገር ግን የሆድ ዕቃቸውን ቀስ በቀስ የሚጎዱ ልማዶችን ይከተላሉ። ነገር ግን አስፈላጊውን እንክብካቤ ካደረጉለት የሆድ ዕቃው ከሰውነቱ ክፍሎች በፍጥነት ማገገም ከሚችሉት አካሎች አንዱ ነው። በሚቀጥሉት ጥቂት ደቂቃዎች ውስጥ የሆድ ዕቃውን ጤንነት በ30 ቀናት ውስጥ ሊያሻሽሉ የሚችሉ 5 በሳይንስ የተረጋገጡ ልማዶችን ይማራሉ። እስከ መጨረሻው ይቆዩ፣ ምክንያቱም አምስተኛው ልማድ ብዙዎች ችላ የሚሉት ቢሆንም የተቀሩትን 4 ልማዶች ውጤት የሚያበላሽ ሊሆን ይችላል። እንጀምር። ልማድ ቁጥር 1 ለሆዶ ጠቃሚ ባክቴሪያዎች ምግብ ይስጡ። በምግብ መፈጨት ስርዓት ውስጥ ትሪሊዮኖች የሚቆጠሩ ጥቃቅን ባክቴሪያዎች አሉ። ይህ ምናልባት ያስፈራ ይሆናል፣ ነገር ግን እነዚህ ባክቴሪያዎች ለጤንነቱ በጣም አስፈላጊ ናቸው። ምግቦች እንዲፈጩ፣ በሽታ የመከላከል አቅሙን እንዲደግፉ፣ አስፈላጊ ቫይታሚኖችን እንዲያመርቱና እንዲያውም ከጭንቅላቱ ጋር እንዲገናኙ ይረዳሉ። ችግሩ ብዙ ሰዎች እነዚህን ጠቃሚ ባክቴሪያዎች አይመገቡም። የእነሱ ተወዳጅ ምግብ ፋይበር ይባላል። እንደ አጃ፣ ፖም፣ ሙዝ፣ ባቄላ፣ ምስር፣ ብሮኮሊ፣ ቤሪ እና አረንጓዴ ቅጠላማ አትክልቶች ያሉ ምግቦች እነዚህ ጥሩ ባክቴሪያዎች እንዲበለጽጉ ይረዳሉ። ባክቴሪያዎቹ ፋይበርን ሲፈጩ እብጠትን የሚቀንሱና የሆድ ዕቃውን ግድግዳ የሚያጠነክሩ የተፈጥሮ ውህዶችን ይፈጥራሉ። ሆዶን እንደ አንድ የአትክልት ቦታ ያስቡት። በተሻለ መጠን ሲንከባከቡትና ሲመግቡት የበለጠ ይጠነክራል። ነገር ግን ጤናማ ምግቦች ሆዶን የሚመግቡ ከሆነ ቀስ በቀስ የሚያጠፋው ምንድን ነው? ልማድ ቁጥር 2 እጅግ በጣም የተዘጋጁ ምግቦችን ወይም ደግሞ አልትራ ፕሮሰስድ ፉድ መቀነስ። ፈጣን ምግቦች፣ ጣፋጭ መጠጦች፣ ከረሜላ፣ ቺፕስ እና በፋብሪካ በብዛት የተዘጋጁ መክሰስ ምግቦች ጣዕማቸው ጥሩ ሊሆን ይችላል፣ ነገር ግን በጊዜ ሂደት በሆድ ውስጥ ያሉ የባክቴሪያዎችን ብዙሃነት ይቀንሳሉ። ብዙሃነት ደግሞ በጣም አስፈላጊ ነው። በተለያዩ ጠቃሚ ባክቴሪያዎች የተሞላ ሆድ በአጠቃላይ ጤናማና ጠንካራ ነው። መልካሙ ዜና የሚወዷቸው ምግቦች በሙሉ መተው አያስፈልግም። በቀላሉ ጀምሩ። በየቀኑ አንድ የተዘጋጀ መክሰስ በተፈጥሯዊ ምግቦች ይተኩ፣ እንደ ፖም፣ ትንሽ ለውዝ፣ እርጎ ወይም ደግሞ ትኩስ ፍራፍሬ። እነዚህ ትናንሽ ለውጦች ካሰቡት በላይ ትልቅ ለውጥ ያመጣሉ። ልማድ ቁጥር 3 በቂና ጥራት ያለው እንቅልፍ መተኛት። ብዙ ሰዎች ይህንን ከሆድ ጤንነት ጋር አያይዙትም። በየቀኑ ከ7 ሰዓት በታች የሚተኙ ከሆነ የሆድ ዕቃው ይጎዳል። የእንቅልፍ ማነስ የባክቴሪያዎችን ሚዛን ያዛባል። ያልተስተካከለ የሆድ ዕቃ ደግሞ የእንቅልፍን የበለጠ ይረብሻል። ይህ የሚጋጭ የክፋት ዑደት ነው። በየሌሊቱ ከ7 እስከ 9 ሰዓት ለመተኛት ይሞክሩ። መኝታ ቤቶ ቀዝቃዛና ጨለማ እንዲሆን ያድርጉ። ስልክዎን ከመተኛቱ በፊት ያርቁ። እርስዎ ሲተኙ ሰውነቶም ህብረ ህዋሳትን ይጠግናል፣ ሆርሞኖችን ያስተካክላል፣ እንዲሁም የምግብ መፈጨት ስርዓትን ያጠነክራል። ልማድ ቁጥር 4 በየቀኑ መንቀሳቀስ። ያስደንቃል አይደል? ነገር ግን ሆዶን ለማሻሻል ውድ የሆኑ ተጨማሪ ምግቦች አያስፈልጎትም። አንዳንዴ የሚያስፈልገው መንቀሳቀስ ብቻ ነው። ስፖርት ጡንቻን ብቻ ሳይሆን ጤናማ የሆድ ዕቃንም ይደግፋል። 20 ደቂቃ በእግር መሄድ እንኳን መፈጨትን ያፋጥናል፣ እንዲሁም የባክቴሪያዎችን ብዙሃነት ይጨምራል። ማራቶን መሮጥ አያስፈልግም። ከእራት በኋላ ይራመዱ፣ ደረጃዎችን ይጠቀሙ፣ ጠዋት ላይ ስትሬቺንግ ኤክሰርሳይሶችን ይስሩ። ማንኛውም አይነት እንቅስቃሴ ጠቃሚ ነው። ልማድ ቁጥር 5 ጭንቀትን መቆጣጠር ነው። ይህ ብዙ ሰዎች ችላ የሚሉትና የሆድ ዕቃቸው ፈጽሞ የማይጠገንበት ዋነኛው ምክንያት ሊሆን ይችላል። አስፈላጊ ስብሰባ ከመጀመሩ በፊት ሆዶ ሲረበሽ ወይም ደግሞ ጭንቀት የሚበዛበት ቀን የሆድ መታወክ ተሰምቶት ያውቃል? ምክንያቱም ሆዶና ጭንቅላቱ ሁልጊዜ ግንኙነት አላቸው። የረጅም ጊዜ ጭንቀት የምግብ መፈጨትን ያዛባል፣ የባክቴሪያዎችን ሚዛን ይጎዳል፣ እንዲሁም እንደ ሆድ መነፋትና ድርቀት ያሉ ምልክቶችን ያባብሳል። በየቀኑ 10 ደቂቃዎችን ነርቮን ለማረጋጋት ይሰሩ። በጥልቀት ይተንፍሱ፣ በእርጋታ ይራመዱ፣ ይጸልዩ፣ ያሰላስሉ፣ ማስታወሻ ይጻፉ፣ ወይም ደግሞ ዘና የሚያደርግ ሙዚቃ ያዳምጡ። አንዳንዴ ሆዶን የሚጎዳው በምግብ ሳህኑ ላይ ያለው ሳይሆን በአእምሮ ላይ የተሸከሙት ጭንቀት ነው። ከዛሬ 30 ቀናት በኋላ ራስዎን ያስቡት። ቀለል ያለ ስሜት የተሰማዎት ነው? ሆዶ ረግቷል? የምግብ መፈጨቱ ተሻሽሏል? የበለጠ ጉልበት አለው? በአስተሳሰቡ ግልጽ ነው? ሰውነትዎም የተሻለ እየተሰማው ነው? ይህ ሁሉ በ5 ቀላል ልማዶች ምክንያት ነው። ስለዚህ ሆዶን በፋይበር ይመግቡ፣ ከተዘጋጁ ምግቦች ይራቁ፣ በቂ እንቅልፍ ይተኙ፣ በየቀኑ ይንቀሳቀሱ፣ እንዲሁም ጭንቀትን ይቆጣጠሩ። ትናንሽ የዕለት ተዕለት ተግባራት በጊዜ ሂደት አስደናቂ ለውጦችን ይፈጥራሉ።
ሆዶ ለእርሶ እየሰራ ነው። አሁን ለእሱ የሚሰሩበት ጊዜ ደርሷል። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ ያድርጉና ለተጨማሪ በሳይንስ የተደገፉ የጤና ምክሮች ሰብስክራይብ ያድርጉ። ከመውጣቱ በፊት እንደ ጤናማ የሚታወቁ አንዳንድ ምግቦች ሳያውቁ የሆድ ዕቃውን እየጎዱ እንደሆነ ያውቃሉ? በሚቀጥለው ቪዲዮ ትልልቅ የሆድ ጤና አፈ ታሪኮችንና ጥንቃቄ ሊያደርጉባቸው የሚገቡ አስገራሚ ምግቦችን እንገልጣለን። እመኑኝ፣ ከዚህ በኋላ ወደ ግሮሰሪ ሲሄዱ የሚገዙትን ዕቃ ይመርጣሉ።